ታሪክ በጭራሽ በአንድ ሰው ድምፅ ብቻ አይጻፍም። ታሪክ የብዙ ሚሊዮኖችን ስቃይና የተለያየ ተስፋ የተሸመነበት ትልቅ ምንጣፍ ነው። ጥንታዊና የብዙ ብዝሃነት ባለቤት የሆነችው ኢትዮጵያችን ዛሬ ላይ የቆመችበት ጥያቄ የምንጣፉ ኩሮች መኖራቸው አይደለም፣ እነዚህን ክሮች ሳንበጣጥስ እንዴት አጣጥመን እንሸምናቸዋለን የሚለው ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዚህ መልስ ሲሆን ዘንድ 8 ዋና ዋና አጀንዳዎችን ለይቷል። ለመሆኑ እነዚህ አጀንዳዎች ምንድን ናቸው? ሰላም እና ክብር ለእናንተ ይሁን። ዛሬ እነዚህን 8 የመወያያ አጀንዳዎች በሰፊው እንፈትሻለን። አብራችሁን ቆዩ። መጀመሪያው አጀንዳ የሀገር ግንባታና ማንነት ነው። የተለያዩ ታሪካዊ ትርክቶችና ህመሞቻችንና ድሎቻችን በአንድ ህብረ ብሔራዊ ጣሪያ ስር በክብር አብረው መኖር ይችላሉ። ይህ አጀንዳ በጋራ ሀገራዊ ማንነታችን እና ውበታችን መገለጫ በሆኑት ክልላዊና ብሔራዊ ማንነቶች መካከል ያለውን የወርቅ ሚዛን ለመጠበቅ ያለመ ታላቅ ህልም ነው። ሁለተኛው አጀንዳ የመንግስት መዋቅርና የአስተዳደር ስርዓት ነው። ፌዴራሊዝም እና የወሰን ጉዳይ ወረቀት ላይ የተቀመጡ ቃላት ብቻ አይደሉም፣ የእያንዳንዳችን የዕለት ተዕለት የህይወት አካል ናቸው። ከጫፍ እስከ ጫፍ የሚኖር እያንዳንዱ ዜጋ ድምፁ በእኩልነት እንዲሰማ ህገ መንግስታችንና የምርጫ ስርዓታችን በምን አይነት የፍትህ ሚዛን መቃኘት አለባቸው የሚለውን የሚዳስስ ነው። ሶስተኛው አጀንዳ ደግሞ የፌዴራል ከተሞች ሁኔታ ይዳስሳል። እንደ አዲስ አበባና ድሬዳዋ ያሉ ከተሞች የሀገራችን የልብ ምት፣ የኢኮኖሚና የባህል መገናኛ ማዕከሎቻችን ናቸው። ህጋዊ ወሰናቸውን፣ አስተዳደራቸውንና ከጎረቤት ክልሎች ጋር ያላቸውን ወንድማማቻዊነት ግንኙነት በግልጽና በፍትህ መወሰን ለዘላቂ ሰላማችን የማይተካ መሰረት ነው። አራተኛው አጀንዳ የሃይማኖት ጉዳዮችና አብሮ መኖር። የኢትዮጵያ ሃይማኖቶች አብሮ የመኖር ታሪክ ተራ የቀለማት ስብስብ አይደለም፣ የአንድነታችንና የህልውናችን ጽኑ መሰረት እንጂ። የቤተ ክርስቲያንና የመስጊድ ድምፆች አብረው የሚያስተጋቡባት ሀገራችን የመንግስትና የሃይማኖት መለያየት በጥብቅ በማስከበር ያለፉ ታሪካዊ ቅሬታዎችን በይቅርታና በበሰለ ውይይት ለመፍታት የምታደርገው ጥረት የዚህ አጀንዳ ዋና መንፈስ ነው። አምስተኛው አጀንዳ የተቋማት ግንባታና የህግ የበላይነትን ይመለከታል። ሀገር ከጊዜያዊ የግለሰቦች ፍላጎት ይልቅ በጽኑ መሰረት በቆሙ ተቋማት ትገነባለች። እውነተኛ የህግ የበላይነት የሚረጋገጠው ለፖለቲካ ያልወገኑ ነጻ ፍርድ ቤቶች፣ በገለልተኝነት ሀገርን የሚጠብቅ የደህንነት መዋቅርና የዜጎችን መብት የሚያስከብሩ ብርቱ የሰብአዊ መብት ተቋማት ሲገነቡ ብቻ ነው። ስድስተኛው አጀንዳ ማህበራዊ ኢኮኖሚያዊ የአርሶና የአርብቶ አደር ጉዳይ ነው። የሀገራችን የጀርባ አጥንት ከአርሶ አደሩ እስከ እንቁ አርብቶ አደራችን የመሬት ይዞታ ዋስትናን ማረጋገጥና የተፈጥሮ ሀብታችንን በፍትሃዊነት መጋራት የህልውናችን መሰረት ነው። ይህ አጀንዳ የኢኮኖሚ እድገታችንን ፍሬ ለሁሉም ዜጋ እኩል እንዲደርስና የማህበራዊ ፍትህ እንዲሰፍን መንገድ ይጠርጋል። ሰባተኛው አጀንዳ ሙስናንና መልካም አስተዳደርን ይተነትናል። በህዝብና መንግስት መካከል ያለው የጽኑ እምነት ድልድይ የሚገነባው በግልጽነትና ተጠያቂነት በተሞላ አሰራር ነው። ሙስናንና ብልሹ አሰራርን በቆራጥነት የሚታገል ለዜጎች እንግልት የሌለው አገልግሎት የሚሰጥ ጠንካራ የመልካም አስተዳደር ስርዓት መዘርጋት የዚህ አጀንዳ ቁልፍ ተልዕኮ ነው። ስምንተኛውና የመጨረሻው አጀንዳ የሁላችንም የተስፋ መዳረሻ የሰላም ግንባታና እርቅ ነው። አንዱ ሲወድቅ ሌላው ያሸነፈ የሚመስልበት ያንን አጋፋሪ የዜሮ ሰላም ፖለቲካ አብቅተን በይቅርታ፣ በሽግግር ፍትህና እውነተኛ ልብ ለልብ በሚያገናኙ ውይይት የቆዩ ሀገራዊ ቁስሎቻችንን በጋራ ማከም ግድ ነው። ምክንያቱም የተሸነፈ ሀገር እያለ አሸናፊ ፖለቲከኛ ሊኖር አይችልምና። እውነተኛው አሸናፊ ኢትዮጵያ የምትወለደው በእርቅ፣ በይቅርታና በጋራ ሰላማችን ላይ ብቻ ነው። ግባባት የሚጀምረው ለማዳመጥ ፈቃደኛ ስንሆን ብቻ ነው። ለእርሶ ከነዚህ 8 አጀንዳዎች መካከል ኢትዮጵያን ለመቅረስ ቀዳሚውና ወሳኝ የትኛው ይመስሎታል? ሀሳቡም በኮሜንት ላይ ያጋሩን። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሀሰን መሐመድ ነበርኩ። ሰላም።